ሰበር ዜና የእስክንድር ነጋ ጠባቂ ተገደለ። ዘመነ ካሴ እስክንድር ላይ የ5 ዓመት እስር ወሰነ። ዘመንና ደብረጽዮን እንዲገደል ፈርደውብኛል። እስክንድር ነጋ የጽምዶን ጉድ አደባባይ አሰጠው። ኢዜማ ምክክር ኮሚሽኑን አስጠነቀቀ። በአዲስ አበባ ጉዳይ የተዋቀረውን ኮሚቴ ውድቅ አደረገ። ሰላም ውድ የሉዴል ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ ከኛ ጋር እስከ ፍጻሜ አብራችሁን ስትቆዩ እነዚህንና ለሳቱ መደመጥ ያለባቸው ትኩስ መረጃዎችን ታደምጣላችሁ። አብራችሁ ቆዩ እያለን ወደ ዝርዝሮቹ ተሻገርን። አፋድና አፋብ በሚሉ ሁለት አደረጃጀቶች ተከፋፍሎ የነበረ የፋኖ ታጣቂ ኃይል ወደ አንድ ማዕከል ተሰባስቦ አፋብን በሚል ድርጅት ስር መንቀሳቀስ ከጀመረበት ጊዜ ጀምሮ በአዲሱ ድርጅት የተሰጠውን የስትራቴጂክ ጥናት መምሪያ ኃላፊነት ውድቅ ካደረገ በኋላ ላለፉት ጥቂት ወራት ድምፁ ጠፍቶ የነበረው የፋኖ አመራሩ እስክንድር ነጋ በመጨረሻም አልሞትኩም አለው ሲል በጀርመን ድምፅ ሬዲዮ በኩል ተከስቷል። ባለፉት ጥቂት ሳምንታት የቀድሞ ጋዜጠኛና የሰብአዊ መብት ተሟጋች እንዲሁም ባልደራስ ለዲሞክራሲ የተሰኘ የፖለቲካ ድርጅት መሪ የነበረውና ላለፉት 3 ዓመታት ደግሞ በአማራ ክልል እየተካሄደ ባለው የትጥቅ ትግል ውስጥ ከፊት ከሚታወቁ የፋኖ አመራሮች መካከል አንዱ የነበረው እስክንድር ነጋን አስመልክቶ በርካታ መረጃዎች ሲሰራጩ ቆይተዋል። ከመረጃዎቹ መካከል ተሰውቷል የሚሉና በትግል አጋሮቹ ከታሰረ በኋላ ተገሏል የሚሉት ይገኙባቸዋል። እስክንድር ከዶይቼ ጋር ባደረገው ቃለ መጠይቅ በህይወት መኖሩን ያረጋገጠ ሲሆን በተለይ ከባለፈው ሳምንት አጋማሽ ጀምሮ ሞቷል በሚል በስፋት የሚናፈሰውን መረጃ ሙሉ በሙሉ አስተባብሎ ነገር ግን ባለፉት 4 ዓመታት በተደጋጋሚ ከመሬትም ከአየርም በድሮን የታለሙ ተደጋጋሚ የግድያ ሙከራዎች ሲደረጉበት እንደቆዩና ከተሞከሩበት ግድያዎች ተርፎ በህይወት መኖሩ ለዶይቼ ቬለ ገልጿል። የግድያ ሙከራዎቹ ከመንግስትም ከታጠቁ ወገኖች በኩልም የተሰነዘሩ መሆናቸውን የገለጸው እስክንድር ከዶይቼ ቬለ ጋር ባደረገው ቃለ መጠይቅ ዝርዝሮቹን ከማስረዳት ግን ተቆጥቧል። የፋኖ አመራሩ ባጭሩ የመንግስት የጸጥታ ኃይሎች ያላለሰለሰ እንቅስቃሴና ጥቃት ግልጽ ቢሆንም ስለሌሎቹ የታጠቁ አካላት እጅግን ለጊዜው አስተያየት መስጠት እንደማይፈልግና በሂደት የሚታወቅ እንደሆነ በመግለጽ ጉዳዩን ከመዘርዘር የታቀበበት ሁኔታ ታይቷል። የፋኖ ትግል ከአማራ ክልል ውጭ ያሉ ረጅም እጆችና የጎጠኝነት አስተሳሰቦች ገብተውበት እንደነበረ የገለጸው እስክንድር በዚህ ምክንያት ተበታትኖ የቆየው ታጣቂ ኃይሉ ወደ አንድ ድርጅት ሲሰበሰብ በአመራርነት ለመቀጠል አስቸጋሪ ሁኔታ ፈጥሮ እንደነበረ ገልጾ በአዲሱ ድርጅት ውስጥ የስትራቴጂክ ጥናቶች መምሪያ ኃላፊነት ቢሰጠውም ራሱን ማግለሉንና የተሰጠውን ኃላፊነት በራሱ ፍቃድ ላለመቀበል መወሰኑን አብራርቷል። ከሰሞኑ በዋናው መሪው ዘመነ ካሴ በኩል ይፋ የተደረገው የፋኖና የሌሎች አማጽያን ኃይሎች ጥምረት ጽምዶ የተቋቋመው በጊዜያዊ ሽግግር አመራርና በምደባ እንደነበረ የገለጸው እስክንድር ነጋ ይሁን እንጂ ይኸው ጽምዶ የተሰኘ ትብብር ጸረ አማራና ጸረ ኢትዮጵያ አቋሞችን እየተንጸባረቁበት መሆኑን አክሏል። እስክንድር አክሎም በመላው አማራ ክልል ደም እየፈሰሰ ባለበት ሁኔታ ውስጥ ማንኛውም ውሳኔና ድርድር የአባላትና የህዝብን ቀጥተኛ ተሳትፎና ውሳኔ ማካተት እንዳለበት በመግለጽ በተወሰኑ አመራሮች ፍላጎትና ፍቃድ ብቻ እንደዚህ አይነት ዋጋ የሚያስከፍል ትብብር ውስጥ መግባት ተቀባይነት የሌለው መሆኑን በመግለጽ ተቃውሞውን አሰምቷል። ዛሬ የወጡ መረጃዎች እንዳመላከቱት ከሆነ በዘመነ ካሴ የሚመራው ኃይል በእስክንድር ነጋ ላይ የበቀል እርምጃ ስለመውሰዱም ተነግሯል። እንደ መረጃዎቹ ከሆነ የዲስፕሊን ግድፈት ፈጽመዋል በሚል በታጣቂ ኃይሉ የቁም እስር ላይ የሚገኘው እስክንድር ነጋ ከዶይቼ ቬለ ጋር ፋኖና ጽምዶን አስመልክቶ የሰጠው አስተያየት በፋኖ ኃይሎች ዘንድ ቁጣን አስነስቷል። በዛሬው ዕለትም ከእስክንድር ነጋ የግል ጠባቂዎች መካከል አንደኛው መገደሉ የተሰማ ሲሆን በእስክንድር ነጋ ላይ ደግሞ የ5 ዓመት እስር ውሳኔ መተላለፉን ለጉዳዩ ቅርበት ያላቸው ምንጮች ያደረሱን መረጃ ያመላክታል። ክስተቱ ለፋኖ ቅርበት ያላቸውና እስክንድርን በቅርበት ለሚያውቁ ሰዎች ልብ ሰባሪ ሆኗል የተባለው እስክንድር ነጋን የመሰለ ለዓላማው የጸናና ውሳኔ የሚሰጥበት የፋኖ ትግል ቢኖር ኖሮ ደጋፊዎች እንጂ ነቃፊዎች አንሆንም ነበር ያሉ ለጉዳዩ ቅርበት ያላቸው የእስክንድር ደጋፊዎች ለዓላማው የመነነ ሲሉ የገለጹ ሲሆን በተደጋጋሚ ከግድያ ሙከራ መትረፉንና ዘመነ ካሴ እሱን ለመግደል ባደረገው ሙከራ በአጃቢዎች ለአስጨራሽ ትግል መትረፉንና የተወሰኑት አጃቢዎቹ በነበረ የተኩስ ልውውጥ መሞታቸውንም እንደሚያውቁ ምስክርነታቸውን ሰጥተዋል። በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ንቅናቄ ሐምሌ 3 2018 ዓ.ም ተጽፎ በተሰራጨ ደብዳቤ ከድርጅት አሰራርና መርህ ውጪ የሚያደርጉትን እንቅስቃሴ እንዲያቆሙ በሚል እስክንድር ነጋ ከበድ ያለ ማስጠንቀቂያ መስጠቱ የሚታወስ ሲሆን በግለሰቡ ደጋፊዎች ዘንድ ግን ደብዳቤው የሞት ፍርድ የያዘና ግለሰቡ በተገኘበት ከተገደለ በኋላ ሞቱን ህጋዊ የድርጅት አሰራርን የተከተለ እርምጃ አስመስሎ ለማቅረብ የተቀነባበረ ሴራ አካል እንደሆነ እየተነገረ ይገኛል። እስክንድር ወደ ሚዲያ ከወጣ በተለይ ጽምዶን ከተቃወመ ይሄ ደብዳቤ ይለቀቅ በሚል ትዕዛዝ እንደ ሩሲያ ሚሳኤል በሙሉ ዝግጅት ይጠባበቅ ነበር ያሉት ለእስክንድር ቅርበት ያላቸው ምንጮች ግለሰቡ በሚዲያ ወጥቶ አልሞትኩም በሕይወት አለው ማለቱ የሞቱን ዜና የሚጠባበቁ ለነበሩት አካላት አስደንጋጭ ክስተት መሆኑን ጭምር እየገለጹ ናቸው።
በቀጣይ መረጃ ኢዜማ የሀገራዊ ምክክር ኮሚሽን 400 ምክር ሀሳቦችን ለህዝብ ይፋ እንዲያደርግ ጠየቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የሀገራዊ ምክክር ኮሚሽን በውይይቱ ሂደት ወቅት በተመካካሪዎች የቀረቡትን 400 ምክር ሀሳቦች ለህዝብ ይፋ እንዲያደርግ ጠይቋል። ፓርቲው የመመካከሪያ ምዕራፍ መጠናቀቁን ተከትሎ ባወጣው መግለጫ የመጨረሻ ምክር ሀሳቦችን ለመንግስትና ለህዝብ የማቅረብ እንዲሁም የትግበራ ሂደቶች በጥንቃቄ እንዲያዙ 5 ቁልፍ ማሳሰቢያዎችን ሰጥቷል። ኢዜማ ዛሬ ረቡዕ ነሐሴ 20 2018 ዓ.ም በሰጠው መግለጫ ተመካካሪዎች በሙሉ ድጋፍ ያልፈረሙባቸውን ምክር ሀሳቦች እንደማይቀበል ጨምሮ አስታውቋል። 4000 ተመካካሪዎች አሳትፎ ከሐምሌ 8 ጀምሮ ከአንድ ወር በላይ የተካሄደውና በርካታ ጥያቄዎች የተነሱበት የምክክር ሂደት ቅዳሜ ነሐሴ 16 2018 ዓ.ም በተካሄደ የመዝጊያ ስነ ስርዓት ተጠናቋል። ምክክሩ ቢጠናቀቅም ኮሚሽኑ የመጨረሻውን ምክር ሀሳቦች ለመንግስትና ለህዝብ የሚያቀርብበት እንዲሁም የትግበራ ሂደቶች እንደሚቀሩ ያነሳው ኢዜማ እነዚህ ሁለት ዋና ምዕራፎች በጥንቃቄ እንዲያዙ ሲል ማሳሰቢያ ሰጥቷል። ፓርቲው በማሳሰቢያው ከጠቀሳቸው 5 ነጥቦች ቀዳሚው የሀገራዊ ምክክር ኮሚሽን ለመንግስትና ለህዝብ የሚያቀርበው በንባብ የቀረበውን የተመካካሪዎችን የመጨረሻ ምክር ሀሳብ ብቻ መሆን እንዳለበት የሚገልጽ ነው። ኮሚሽኑ ምክር ሀሳቦች በሚያቀርብበት ወቅት በአጠቃላይ የምክክሩን መንፈስ ባከበረ መልኩ እንዲሆንም አሳስቧል። ኮሚሽኑ በተመካካሪዎች የቀረቡትን 400 ምክር ሀሳቦች ለህዝብ ይፋ እንዲያደርግ የሚለው ሌላው የኢዜማ ማሳሰቢያ ነው። ይህንንም በምክክር ሂደቱ ከጥቃቅን ቡድኖች ጀምሮ የተደረጉ ውይይቶች፣ ቃለ ጉባኤዎች በማገናዘብ እንዲከወንና በማቋቋሚያ አዋጁ መሰረት የምክር ሀሳቦች አፈጻጸም እንዲከታተል አስገንዝበዋል። የሀገራዊ ምክክሩ ሂደት ውጤታማ የሚሆነው የቀረቡት ምክር ሀሳቦች ሙሉ በሙሉ ተግባራዊ ይደረጉ እንደሆነ የጠቀሰው ፓርቲው አፈጻጸሙም ከተገቢው በላይ ጊዜ እንዳይወስድ መንግስት በፍጥነት እንዲፈጽም አሳስቧል። የምክክሩን ምክር ሀሳቦች አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋምም ኢዜማ በመግለጫው ጠይቋል። ፓርቲው ማሳሰቢያውን በሰጠበት መግለጫ ሀገራዊ ምክክሩ በይፋ ከተጀመረበት ሐምሌ 8 2018 ዓ.ም ጀምሮ ባለው ረጅምና ለአስጨራሽ ሂደት ውስጥ በርካታ ስልታዊ ማነቆችና አሰራርን ያላከበሩ ችግሮች ማጋጠማቸውን ገልጿል። ሆኖም ጉዳዩን ወደ አደባባይ ከማውጣት ይልቅ ለኮሚሽኑ ምክር ቤት ቅሬታዎችን በተደጋጋሚ ሲያቀርብ መቀጠሉን የገለጸ ሲሆን ይህም ሂደቱን እንዳያበላሽ በማሰብ ያደረገው መሆኑን ነው የጠቀሰው። አንዳንድ በኤክስፐርትነትና በአስተባባሪነት ስም የተመደቡ አካላት በምክክር ሂደት ግልጽ ወገንተኝነትና የተዛባ አካሄድ ማንጸባረቃቸው በሂደቱ ላይ ካጋጠሙት ችግሮች መካከል መሆናቸውን በማንሳት በርካታ ችግሮችን ከኮሚሽኑ ከፍተኛ አመራሮች ጋር በመወያየት እንዲፈቱ ማድረጉን አስታውቋል። ከዚህ ቀደም የአማራ ብሔራዊ ንቅናቄ አብን የምክክር ሂደቱን በማስመልከት ባወጣው መግለጫ 2 የኮሚሽኑ አባላት ጣልቃ ገብተዋል ሲል ክስ አቅርቦ የነበረ ቢሆንም ኮሚሽኑ ግን አስተባብሏል። ኢዜማ በመግለጫው በ8ቱ የምክክር ቡድኖች ውስጥ የነበሩ ተመካካሪዎች በውይይት አጎልብተውት በሙሉ ድጋፍ ፈርመውበት ለጠቅላላው ጉባኤ ያቀረቧቸውን ምክር ሀሳቦች ብቻ የሚቀበላቸው መሆኑን ይፋ አድርጓል። በአጠቃላይ በሀገራዊ ምክክሩ የነበረውን ሂደት ከነ ጉድለቶቹም ቢሆን እንደ መልካም ጅምር እንደሚወሰድ የገለጸው ኢዜማ ይህ ሂደት ችግሮችን በጠረጴዛ ዙሪያ ብቻ የመፍታት ልማድ እንዲዳብር አዲስ በር እንደሚከፍት ያለውን እምነት ገልጿል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ረበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ቻናል ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።